እንኳን ደስ አላችሁ የሶፊና የፉፉ ቤተሰቦች ማለት ነው። ሶፊና ፉፉ እንግዲህ ተሞሸሩ፣ ቀለበት አደረገላት። ከለቅሶ በኋላ ደስታ አለ፣ ተደስታ በኋላ ሀዘን አለ የሚባለው ውሸት አይደለም፣ እውነት ነው ማለት ነው። በዚህ መገመት ትችላላችሁ። እንግዲህ ሶፊዬ ያ ሁሉን ጉርጉሮ ያ ሁሉ ለቅሶ እንግዲህ ወደ ሳቅ ወደ ደስታ ተቀይሮላታል። በጣም ደስ ይላል። የኔ የዋክ ንቁ ሴት ማለት ነው። ከስንት መከራ በኋላ እንግዲህ ለዚህ ደረጃ በእታለች ሶፊ። በጣም ደስ ይላል። ሶፊዬ እንኳን ደስ አለሽ። እንግዲህ ፉፉ ወይም ፉአድ ማለት ነው ቀለበት አደረገላት ለሶፊ። ሊሞሸሩ ነው እንዴ በአሁኑ ሰዓት ማለት ነው። እንደዚህ አይነት ታማኝ ቅን ልብ ማግኘት ራሱ መታደል ነው። በጣም ደስ ይላል። መጨረሻውን ያሳምርላት። እንግዲህ ደስታ በደስታ ሶፊ ቡርቅርቅ ብላለች ማለት ነው። የበፊቱ ሀዘንና ለቅሶ በቃ እንጉርጉሮ ወደኋላ ትታ እንግዲህ ሶፊ ወደፊት ጉዞ ቀጥላለች ማለት ነው። አይለያችሁ፣ መጨረሻውን ያሳምርልሽ እልሻለሁ የኔ ውድ እህት። ማሻአላ ደስ ይላል። መብሩቅ እያላችሁ እስኪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ደስ 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 በሚል ሁኔታ ነው የመጣሁላችሁ። የሰው ደስታ የሚያስደስታችሁ ደስ እንደሚላችሁ ተስፋ አደርጋለሁ። የሶፊ ቤተሰቦች እና የፉፉ ቤተሰቦች ማለት ነው። በጣም ደስ ብሎኛል እውነት ለመናገር። እንግዲህ ቪዲዮ ተሰራሁኝ ትንሽ ዘገየሁ መስል ቆይቻለሁ። በነገራችን ላይ ትንሽ እንደ ጉፋን ነገር አመም አድርጎኝ ነበር። ውድ ቤተሰቦቼ ተመልካቾቼ፣ የዛሬው ደግሞ እስኪ ደስ በሚል ሁኔታ ነው የመጣሁት። እኔ ደስ ያለኝን እናንተንም ላካፍላችሁ በሚለው ነው። እንደምታዩት እንግዲህ ሶፊንና ፉአዝን ማለት ነው የምታውቁ አላችሁ ብዬ አስባለሁ። እንግዲህ ታሁን በፊት ሶፊዬ አልቃሻዋ ሶፊ ነበረችና ስታለቃቅስ የየ ስትል ነበር የምትታወቀው። አሁን ከዛ ሁሉ እንጉርጉሮና ለቅሶ ወታ እንግዲህ ወደ ኋላ ጥላ ያንን ለቅሶና እንጉርጉሮ ሳቅ በሳቅ ሆናለች። ሁለዚህም ሳቂ ሳቅሽ በጣም ያስደስተኛል ሶፊዬ፣ የኔ ጀግና። ምክንያቱም አንቺ ለሴቶች ተምሳሌት ነሽና። በነገራችን ላይ ወንዶች የሚያለቃቅስላቸውን ሴቶች አይወዱም። ጀግና ሲሆኑባቸው ይቆርጣሉ ማለት ነው። አንድ ሴት ተፍቅረኛዋም ከባሏም ትትለያይ ያንኑ እያነሳች ስታለቃቅስ ስታንጎራጉር ከኔ ሌላ በቃ ህይወት የላትም ህይወቷ ጨልሟል ብሎ የሚያስብ ብዙ አላችሁና ተሶፊ መማር እንችላለን ማለት ነው። እንግዲህ ሶፊ ተዛ መከራ ተነስታ በቃ ወደ ደስታ ሲቀየርላት መሻአላ ብያለሁ። እስከ መጨረሻ ድረስ ያዝልቅላችሁ። ፍቅር እስከ መቃብር ነው የሚባለው አይደለ? እና ውድ ተመልካቾች እንግዲህ ሶፊ የዋህ የሩህሩህ አዛኝ አብሶ ለማዳም ቅመሞች ያላት ሀዘንታ ማለት ነው ልነግራችሁ አልችልም። እናንተም ታዋታላችሁና በጣም ትቆረቆራለች፣ በጣም ታዝናለች። ሩህሩህ ናትና እንግዲህ ሩህሩህ ስለሆንሽ አዛኝ ስለሆንሽ የሴቶች ተምሳሌት ብዬሻለሁ ቆንጆዋ ሶፊዬ። እንግዲህ ከዛ ለቅሶ በኋላ ደስታ አለ፣ ወደ ደስታ ተቀይሯል ማለት ነው። ፉአድ እንግዲህ ቀለበት አደረገላት። ውይ መብሩክ 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 በሏት እንግዲህ እስኪ እየገባችሁ መብሩክ፣ እንኳን ደስ ያለች ሶፊዬ በሏት ማለት ነው። ከዛ ሁሉ አልፎ እንግዲህ ቤላዋን ተከራይታ እንግዲህ የሰርጋችንን ቀን መቁረጥ ሰዓት ደርሷል፣ ሰርጋችን ደርሷልና እስኪ ቤሎ በእኔ ምርጫ ሱፉን እኔ ላዘጋጅለት ለውዱ ባለቤቴ ብላ እንግዲህ ቤሎ ቤት ገብታ
እንግዲህ ቢላዋን ለብሳ ቀለበቷን አምጥቶ አደረገላት ማለት ነው። እስኪ ይሄንን ሱፍ አየኸው? እኔ የመረኩልህ ነው ደስ አይልም ማለች። ይቅርታ ግን ስለ ድምጤ ማለት ነው። ያው ብርድ ስለሆነ ጉንፋን ነገር ይዞኝ ድምጤን ዘጋግቶኛል። እና ሱፉንም እራሷ መረጠች። ፏድዬ እስኪ ይሄንን ነው አያምርም? እኔ ስላማረኝ ነው ላንተ ያስኩልህ ውዱ ባለቤቴ፣ የወደፊቱ ባሌ፣ የልጆች አባት አለችው። ሶፍዬ በጣም ይቅርታ ስለቆየሁ እስካሁን አስጠበቅኩሽ አይደለ? በጣም ይቅርታ አላት ፉአድ ማለት ነው። ሶፊ በጣም በቃ እስካሁን ድረስ ይመጣል ብዬ ነበር፣ እንግዲህ ቀረ፣ ምን ላድርግ ምናምን እያለች እንግዲህ ሶፊ ማለት ነው። የተቀጣ ሰው አለ አይደለ? ቁስል ያለበት ሰው የተቀጣ ሰው ያወቀ ያውቀዋልና ያ ቅጣቷ ትዝ ብሏት እንግዲህ ተቀጣጥረው በሎ ቤት ህጅ እንግዲህ ለካለሁ አንተ ምንም ሁላችንም እዛ እንግዲህ አንዳንድ ስለ ሰርጋችን እንወያያለን ተባብለው ሲሄዱ እዛ ሄዳ እንግዲህ ቶሎ ታይመጣላት ስለቀረ በጣም ተከዘች። እንግዲህ ሶፊ ማለት ነው። እንዴ ተቃጥሬዋለሁ፣ እዚህ እንገናኝ ብዬዋለሁ፣ እንዴት እስካሁን ሊቀር ቻላለች ነው። ተጇ ላይ እንግዲህ ቀለበቱን ብድግ አድርጋ ልትጥል ወደ መሬት ጣል አረገችው። እንዴ እየዘለለ መጣ። እኔ ሶፊ እስካሁን አስጠበቅኩሽ አይደለ? ይቅርታ የኔ ውድ ይቅርታ አላት እሱ ማለት ነው። ከዛ እንደዛ ሲላት እንዴ እስካሁን እኮ ስትቀር ፈርቼ ነበር፣ ፍራፍራት ብሎ ነበር፣ ተስፋ ሊቆርጥ ነበር፣ ግን አልቆርጥም ብላ እንግዲህ ሶፊ ተናገረች ማለት ነው። መቶ ንቅ አረጋት፣ እቅፍ ሲያረጋት ደስ አለች። በደስታ እኮ ፈነጠዘች፣ በቃ ፈነጠዘች እላችኋለሁ። ከዛ እንዴ ሶፊ ምን እንዲያረግሽ ነው? የጣልሽው ቀለበቱ ምን አረገሽ? እኔ ስለዘገየሁ ነው አውቃለሁ። ልብሽን ሰበርኩሽ አይደለ? ቀጠረሽ በመቅረቴ ነው የሁሉ ቀለበቱ። ታዲያ ምን አደረገሽ? አይ አይደለም፣ አንተ ስትቀርብኝ ተስፋ ቆረኩኝና ልቤ ተሰበረ። ከዛ ቀለበቱን አውጥቼ ጣልኩት አለች ሶፊ ማለት ነው። ከዛ ብድግ አድርጎ በእንች ልበሽ ያለና እንግዲህ ቀለበቱን አደረገላት። ግንባሯን ሳማት። ወይ 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 ያስቀኑ እንዴ! ደስ ይላል በነገራችን ላይ እና ቀለበቱን አደረገላት። ከዛ በኋላ ሱፉን ለበሰ። እስኪ እኔ የመረኩልክ ሱፍ ነው አያምርም አለችው። በቃ በአንቺ ምርጫ ተሆነ ደስ ይለኛል፣ ያምረኛል፣ በጣም ደስ ይላል አላት ማለት ነው። እንደዛ ሲላት የኔስ አያምርም ላይ ላይ ሲያምር አለችው። ለበሰች፣ እሱም ለበሰ። እንዲ ማማራቸው ፏ ብትን አለው። በቃ እንዲህ የስርቃቸው ቀን ነው የመሰለኝ። እንዴ ሶፊ ምን ነው እኛን ትተሽልት በይ ነው? እንደረተ ረተ ይጠብቅልን እንምጣ በሉ። ለማንኛውም ለሰርገኛ ሚዜ አንደኛ ነኝ እኔ ለማንኛውም ማለት ነው። እና ደስ ብሎኛል። በነገራችን ላይ ስትቆዩ ማለት ነው ስትዘገዩ ቪዲዮ ትትሰሩ ራሱ ይጠፋችኋል ማለት ነው። እና ትንሽ ዘገየሁኝ እኔ ቆይቼ ነበር ቪዲዮ ተለቀኩ። ጉፋን ምናምን አፋፍኖኛል፣ ጉፋንም ይዞኛል እና ለድምጤ ይቅርታ እጠይቃችኋለሁ ውድ ተመልካቾቼ። እንግዲህ ሶፊዬ በጣም ደስ ብሎኛል። እንኳን ደስ አለሽ። በድጋሜ ደግሜ ደጋግሜ ቀለበት አደረገላት። ሱፋቸውን ተከራዩ፣ ቤሎ ሁሉ ነገሩን እንግዲህ ጨራረሱ። ፏ በትን ሽርን ጉድ እያሉ እንግዲህ ቤተሰብ በዝግጅት ላይ ነው። እንግዲህ በቅርብ ቀን ደግሞ ሰርጋቸውን ይዘንላችሁ ዱቅ እንላለን ማለት ነው። እንግዲህ ሚዜ እየተዘገጃጀ ነው። የእሷ ሚዞች የእሱ ሚዞች እንግዲህ በቃ በዝግጅት ላይ ናቸው ማለት ነው። ሶፊዬ እንኳን ደስ ያለሽ ብያለሁ በድጋሚ። በጣም ደስ ብሎኛል ማለት አንዳንድ ሰው ማለት ነው ወርቆ የማይነሳ የሚመስለው ሰው አለና ልቡ ሲሰበር በቃ ወርቆ የማይነሳ ይመስላል። ነገር ግን ተቀናታት በኋላ ያለቀሰ ይስቃል፣ የሳቀ ደግሞ ያለቅሳልና ያ ሁሉ ለቅሶ ያ ሁሉ ሐዘን ከሆዷው ወጥቶ እንግዲህ ሶፊ ደስተኛ ነኝ አልሐምዱሊላህ፣ አለገባችሁ አግቡ ተጀወዙ አለች እንግዲህ ሶፊ ማለት ነው። ደስ ብሏታል። እንኳን ደስ ያላችሁ። እና ይሄንን ይመስላል ውድ ተመልካቾቼ የዛሬው ቪዲዮዬ እንግዲህ ሶፊንና ፉአድን ማለት ነው።
ፉፉን እንግዲህ አምጥቼላቸዋለሁ። በቅርብ ጠብቁ። ደግሞ ሰርጋቸውን ፏ ብትን ሸብረቅ እያደረግን ይዘንላችሁ ዱቅ እንላለን። ለዛሬው እንግዲህ ይህንን አምጥቼላችኋለሁ። እንኳን ደስ አለሽ እያላችሁ እንግዲህ የሶፊና የፉአድ ቤተሰቦች እንግዲህ ደስታችሁን ግለጡ ማለት ነው። እኔ እውነት ለመናገር ደስ ይለኛል። ይህ ሰው ልጅ ማለት ነው ደስ ብሎት ስቆ ሲያይ፣ አንዳንዱ ሰው በጣም የሚያስደስተው አለ፣ አንዳንዱ ሰው ደግሞ በጣም የሚከፋው ሰው አለ። የሰው ደስታ የማያስደስተው አለ። ምሽምን ሰው ደስታ የማያስደስተው ሰይጣን እንጂ ሰው አይወድም ብዬ አልልም። እንግዲህ ውድ ተመልካቾች የዛሬው ቪዲዮ ይህን ይመስላል።